እንዴት ጥፊ ልክስክስ እንዴት አባቷ ነው የምታምረው። ባርክጦስ ለምን ተረፈኝሽ? መጣው ድል ልሞክር። ምንድነው ጥፊው ተስማምቷል ነው? ሲሉ አምላክ ይባላል። ጥፊው ተስማምቷል መሰለኝ። እንዴት ነው የምታምረው በጊዮርጊስ። አሁን ዞር በልልኝ ፍራፈት። ቆራ ሰውዬ በሰፈር መዋረድ ፈልጋለሁ መሰለኝ። ኧረ ቢያንስ እንተዋወቅ፣ ሌላው ቢቀር ጓደኛ ነናል። ጭራሽ ሌላም ነገር አስባል። ደፋር ችግር አለብህ እንዴ? በኋላ ግን ይቆጭሻል። እሺ እባክህ የኛ ሮሚዮ አሁን ዞር በልልኝ። እምቢ ካልክ ግን አስቸገረኝ ብዬ አስጠፈነግሃለሁ። እስታ ይደረዛ ደንባራ ተውያልኩ ተዋርደ መጣ። ዛሬ ባትመጣ ነገ ተመልሳ ትመጣለች። ምን አለ በለኝ። ኧረ እባክህ እንደዛ ስታመናጭቅ ባይኔ ያዩትን እዚሁ ልሰክሰኝ ባሉን። ይቺ ልጅ የዚህ ሰፈር ደግማ ከመጣች እኔ ይቀጣል። አት ሲል አምላክ እኮ ነኝ እኔ። ከፈለኩ እንኳን እሷ ሞናሊዛን ከሸራው ላይ አስወርጬ አስመጣታለሁ። ምን በቃ የልጅቷ ጥፊ ቅን ያዘርፍ ጀመራ። ቆይ ምን ተማምነ ነው? መቼም ስልኳን ትፈልገዋለች። ወይኔ በጊዮርጊስ አተ ፍቅሮቹን ይዛብንስ ብመጣ። ለዛሬ ታች ሰፈር እንሂድ፣ መደወል አይቀርም። ያኔ እሷም ስልኳን እኔም እሷን ወስዳለሁ። ያርግልሽ መቼም ብራዘር። እንደፈለኩ አንቺ ፈልገሻል እንማቻች ሞገድሽን አንሽ ናገራል እንማቻች ስልኬን ትሰጠኛለህ ወይስ ከእድሜ ላይ 5 ዓመት ይቀነስ? ይኸውልሽ የእኔ ቆንጆ አሁን ትንፋሽ የማይሰጥ የሥራ ስብሰባ ላይ ነው። ስልክሽን የምትፈልጊ ከሆነ የጣልሽበት መጥተሽ ስጪ። ቻው። ያው ሳብ ጎርሳ መጣችልኝ። ነግሬ ነበር እኮ እንደምትመጣ። ትሰማኛለህ? ዛሬ ጫፌን ብነካኝ ሴት ናት ብዬ ዝም አልላትምሽ። ትሰማኛለህ? ማን እንደሆንኩኝ ያወቅኝ አልመሰለኝም። መዳፈር ከሌለብህ ሰው ጋር ባትዳፈር ላንተም ጥሩ ነው። ሲጀመር እንዴት ብትንቀኝ ነው ኪሴ ውስጥ ገብተህ ስልኬን የሰራከኝ? ሌባ! ገና ሳይታውቀኝ ነበር። ደሞ እኮ ለማፈር ስላለኝ ነበርኩ ስትል አሁን ስልኬን ስጠኝና ልሂድ። እዚህ ለደቂቃ መቆየት አልፈልግም። ሰው እንዴት እንደዚህ እየተመናቀረ ቆንጆ ይሆናል? ፈጣሪማ በጣም ነው የሚያዳለው። ስልኬን ትሰጠኛለህ? ከሰጠኝም ሰጥሻለሁ የኔ ቆንጆ። ከዛ በፊት ግን አንድ ማድረግ ያለብሽ ነገር አለ። ጨዋታ ብለሽ መውሰድ ትችያለሽ። እንደ ህፃን ጨዋታ ትወዳለህ መሰለኝ። እኔ ስሜን ነግሬሻለሁ። አንቺ ስምሽን አትነግሪኝ? ነተው ስልክሽን አትፈልጊው መሰለኝ። እኔን ማድረግምሽ ስሜን ነው ማወቅ የፈለከው? ስሜ ማን ይባላል መሰለ? ቢንጎ። ለወደፊት የምትጫወተውን ሰው ምረጥ እሺ? ካላቅም አትንጠራራ ሌባ። ከየት ነው ደግሞ እቺን ያመጡብን? በጊዮርጊስ እጄ ካላስገባዋት አላርፍም። በቃ ለምን አፈታትም? አልተዋት። ትንሽ ብታለፋኝ እንደምታያት አይደለችም። በጣም ትንሽዬ ቡችላ ናት። ቡችላ ደግሞ ትጫዋለች እንጂ በጭራሽ አትነክስም። ይልቅ እንዳሰባለን። ምንድን ነው? ነኒድ የሜክሲኮ ታክሲ የት ነው ማለት? እዚህ ጋር ነው። በዚህ ጋር ወይ ነው በለኝ። መጣ። እዚሁ ጠብቂ። ያንቺ ጋር ይቀመጥ። ውስጡን ይሰበርቃ። እንዴ እናት አምጣው። እሺ በቃ ያው ሀብልሽ ከዚህ በኋላ ተጠንቀቂ እሺ። ምንድን ነው? ከማንም ውለት አልፈልግም። ስንት ልክፈልግ? 1 ብር ይበቃኝ። ሲጀመር የአባቴ ማስታወሻ ባይሆን ኖሮ ቢወስደው አይቆጨኝም። ሲቀጥል እርዳታን ጠይቄያል። አልጠየቅሽኝ።
እንዴው ልተባበርሽ ብዬ ነው። ትብብርህንም ቢሆን አልጠየቅኩም። ምን ያስቃል? ኧረ ምንም እንዲሁ ነው። አሁን ሁለት አንዱ አልትልኝ እንዲሰማኝ ስለማልፈልግ በምትኩ ምን እንደምትፈልግ ተናገር። ስምሽን ንገኝ። እሱ በቂ ውለታ ከሚሆንብሽ ብዬ ነው። ሀና እባላለሁ። በነፃ ያረሽ ሲል አምላክ እባላለሁ። አትጥፊ እሺ። ደግሞ ፀጉርሽ ላይ የሆነ ነገር አለብሽ። ይኸው ተጠንቀቂ ጁሊት፣ እዚህ በጣም ብዙ ሌባ አለ። ሆ ስማ፣ አመሰግናለሁ። እሺ ምን ተፈጠረ? ወዳኛለች። ይመችሽ። ምንድን ነው ደግሞ ያዝከው? የሚሰበር ዕቃ ነው። የምን ዕቃ? ደረቅ ቂጣ ይመቻል። ቀላል እንደ ፎከርኩ በእናትህ አይመችም ነበር። ቆይ ምግብ አልበላም እንዴ? እንደዚህ የቀለልኩ እባክህ ስላስያዝን ልበላ ፈልጌ። ዳጊ ሲቪሎች ሰፈሩን እያሰሱት ነው። እናንተንም ስፓስ ስላወቁት ወደዚህ መምጣታቸው አይቀርም። ስለዚህ ለዛሬ ከዚህ አካባቢ ጥፉ ብሏቸዋል ቢጎላ። እሺ አንተ ይልበል። እሺ እኛ ምን ይደንፍጠን? ሃይ ሲል አምላክ። ሀና እንዴት ነህ? እዚህ ብመጣ አላጣህም ብዬ መጣሁ። ደግሞ የተጣደፍክ ትመስላለህ። ወዴት ነው? ገና ከስራ መውጣቴ ነው። ኦ ምንድነው ስራ? ካልነገርከኝም እኮ እሱን እየተራመድን ብነግርሽ ይሻላል። እዚህ በጣም መጥፎ አየር ነው ያለው። እሺ እና ስራክ ምንድን ነው አልከኝ? ስራዬ ምን መሰለሽ? አየር ባየር ነው የምሰራው። ነጋዴ ነኝ። ሳይ ግን ሌባ ነበር የመሰልከኝ። ማ እኔ? ኧረ ፈጣሪ ቅር ይበልሽ። እኔ ሌብነቱን በጣም ነው የምጸየፈው። ታዲያ እንዴት ስልኬን ወሰድክብኝ? ያው እሱማ አጋጣሚ ነው። ይሁንልክ። ዛሬ ግን እንዴት መጣሽ? ዝም ብዬ ነው እባክህ። ሀና ሳልወድሽ አልቀረሁም። ሂድ እዛ ጊዮርጊስ። እኔም እኮ ሀናይ ያልጨረስኩ ስራ ትዘለኝ። አሁን መሄድ አለብኝ። እሺ እንዴ ስንገናኝ ልትነግሪኝ የነበረውን ትነግሪኛለሽ። አረሳውም። እሺ አረቃ ጥለሃል አንተ። እብድ